ሰላም እንዴት ናችሁ? ውድ የሰበር ቤቶች የዩቲዩብ ቻናል ቤተሰቦች ዛሬ 16 የሚሸጡ ቪላ ቤቶችን ይዤላችሁ የቀረብኩት በቦሌ ክፍለ ከተማ፣ የካ ክፍለ ከተማና ለሚኩራ ክፍለ ከተማ ውስጥ የሚገኙትን 16 ቤቶች አንድ ባንድ የማስጎበኛችሁ ይሆናል። በዚህ ወር በዚህ ሳምንት የወጡትን ከዝቅተኛ ዋጋ እስከ ከፍተኛ ዋጋ ያሉትን እንግዲህ የምናየው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። መልካም ጊዜ መልካም ቆይታ ይሁንላችሁ። አበበ ነኝ። ወደ ቪዲዮ በአንደኛ ደረጃነት ይዤላችሁ የቀረብኩት 3 መኪና በደንብ አድርጎ መያዝ የሚችል ግቢው በየካ አባዶ የካ ክፍለ ከተማ ውስጥ የሚገኝ 200 ካሬ ሜትር አዲስ ጽድት ያለ ቪላ ቤት ነው። ይህ ቪላ ቤት እንደምትመለከቱ እጅግ ሰፋ ያለ ሳሎን አለው። ኦፕን ኪችን አለን። በውስጡ 3 መኝታ ቤት አለው። 3 መታጠቢያ ቤት ነው ያለው። እዚህ ጋር የምንመለከተው የልጆች መኝታ ክፍል ነው። የራሱ ሻወር፣ ሽንት ቤት አለው። ይሄ የዚህ ቪላ ቤት ዋጋ 17 ሚሊዮን ብር ነው እየተጠራ የሚገኘው። ካርታው ዲጂታል ነው። እንደነገርኳችሁ የካ ክፍለ ከተማ ነው። እዚህ ጋር የምናገኘው ዋናው ወይም ማስተር ቤድሩሙ ይሄን ይመስላል። ቁም ሳጥን አላቸው እንዳየናቸው ሁለቱ መኝታ ቤቶች ዛጋም እዚህ ጋር ያየናቸው። ይሄ 3ኛ የልጆች መኝታ ክፍል ነው። እዚህ ጋር ደግሞ 3ኛ መታጠቢያ ክፍል ይሄን ይመስላል። በጀርባ በኩል 2 ሰርቪስ እና ትራዲሽናል ኪችን፣ የሰርቪሶች ሻወር፣ ሽንት ቤት አለ። ይሄ ቪላ ቤት እንግዲህ ለዋናው አስፓልት 150 ሜትር ነው የሚገባው። ቅርብ ነው። ዋጋ 17 ሚሊዮን ብር። ቀርባችሁ መደራደር ትችላላችሁ። ዶክሜንቱ እየተጣራ ንጹህ ነው። በሁለተኛ ደረጃ ያቀረብኩላችሁ ደግሞ በአያት ቦሌ በሻሌ አካባቢ የሚገኝ 250 ካሬ ግቢው በደንብ 4 መኪና መያዝ የሚችል አዲስ ማንም ያልኖረበት ቪላ ቤት ነው። ይሄ ቪላ ቤት እንደምትመለከቱት እጅግ በጣም ሰፊ ሳሎን ያለው። ኪችን ካቢኔት እናንተ ካስፈለገ መቅጠም ትችላላችሁ። የሚፈልግ የማይፈልግ ሰው ስላለ እዚህ ጋር እያየን የምንገኘው ዋናው መኝታ ክፍል ነው፣ ማስተር ቤድሩም የምንለው ማለት ነው። ይሄን ይመስላል። ገንዳ ካስፈለገ ጥግ ላይ መቅጠም እንችላለን። አሁን ደግሞ ሁለቱን የልጆች መኝታ ክፍል እያየን እንገኛለን። 3 መኝታ ቤቶች ቁም ሳጥን አላቸው። እዚህ ጋር ኮመን ባዝሩም እናገኛለን። ይሄኛው ደግሞ 3ኛው የልጆች ወይም የእንግዳ መኝታ ክፍል ይሄን ይመስላል። በጀርባ በኩል 2 ሰርቪስ ነው ያለው። ይሄም ትራዲሽናል ኪችን እናገኛለን። እዚህ ጋር ትራዲሽናል ኪችን ይሄን ይመስላል። በዛው ገባ ብለን ስቶር ነገር አለው እዛው ኪችን ውስጥ። ይሄ አንደኛው ሰርቪስ ነው። 2 ሰርቪስ ነው ያለው። ዋጋ 24 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ። በ3ኛ ደረጃ ያቀርፉላችሁ ቪላ ቤት ጃክሮስ አለማየሁ ህንጻ ፊት ለፊት የሚገኝ ቦሌ ክፍለ ከተማ ነው። ለሚኩራ አይደለም። 277 ካሬ ሜትር ነው። ግቢው 4 መኪና መያዝ ይችላል። ዛጋ ጥግ ላይ የግሪን ኤሪያ ቦታ ስፔስ አለው። እዚህ ጋር ስለማይታይ ነው። ዋጋ 32 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ አለው። በውስጡ 3 መኝታ፣ 3 መታጠቢያ፣ በጀርባ በኩል ትራዲሽናል ኪችን፣ 2 ሰርቪስ፣ የሰርቪሶች ሻወር፣ ሽንት ቤት አለ። ሰርቪሶቹ ራሱ በጣም ሰፋፊ ናቸው። መኝታ ቤቶችም ሰፋፊ ነው። ዋጋ መነጋገር ትችላላችሁ። በ4ኛ ደረጃ ይዤላችሁ የቀረቡት ቪላ ቤት ሰሚት አትሌቶች መንደር ኮምፓውንድ ውስጥ የሚገኝ 18.5 ሚሊዮን ብር የሚባል አዲስ ቪላ ቤት ነው። አዲስ ቪላ ነው ግን ያው ተኑሮበታል። የተወሰነ ተከራይቶ ነበር የሚገኘው። ግቢው 1 መኪና መያዝ ይችላል። በውስጡ 3 መኝታ፣ 2 መታጠቢያ ቤት አለው። በጀርባ በኩል ትራዲሽናል ኪችን እና 2 ሰርቪስ አለ። ዋጋ 18.5 ነው የሚባለው። የሰፈሩ የለማ እጅግ በጣም ቆንጆ የሚባለው ሳይት ውስጥ የሚገኝ ቤት ነው። ዋጋ መነጋገር ትችላላችሁ። ዲጂታል ካርታ አለው። 5ኛ ደረጃ ላይ የማቀርብላችሁ ወሰን ሂልሳይድ ትምህርት ቤት ፊት ለፊት የሚገኝ 550 ካሬ ሜትር ነው። በካርታ በይዞታ እጅግ በጣም ሰፊ ነው። በጀርባ በኩል ቤዝመንት አለው። ራሱን የቻለ ደግሞ ሌላ ተከራይቶ የሚገኝ ቪላ ቤት አለ። በጣም ሰፊ ነው። ዋጋ 70 ሚሊዮን ብር ነው የምትለው። ትንሽ ወደድ ይላል። ውስጡን እንግዲህ መቅረጽ ስለማይቻል ነው ሰው ስለሚኖርበት። ይሄ ቪላ ቤት ዋናው ቤት ላይ ብቻ 4 መኝታ 4 መታጠቢያ ቤት ነው ያለው። በጀርባ በኩል ወደ 7 ቤት አለው ተከራይቶ የሚገኝ እጅግ በጣም ሰፊ ነው። ዋጋ እንግዲህ 70 ሚሊዮን ነው እየጠራቸው የሚገኘው። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ አለው። ይህ ቪላ ቤት የሚገኘው አያት ዞን 5 ኮምፓውንድ ውስጥ ነው የሚገኘው። ገና አዲስ ቪላ ቤት ነው፣ ማንም ያልኖረበት። ግቢው 2 መኪና በደንብ አድርጎ መያዝ ይችላል። ከዛ ውጭ ሰፈሩ የለማ ስለሆነ ውጭ ላይ መኪና ማቆም ይቻላል። እንደምታዩት እጅግ በጣም ሰፊ የሆነ ሳሎን እናገኛለን። ኦፕን ኪችን የተገጠመለት ነው። ቆንጆ ላይቲንግ ሲስተም በቆንጆ ማቴሪያል የተሰራ ቤት ነው። እጅግ በጣም ትልልቅ ሶፋና ዳይኒንግ ቴብል በደንብ አድርጎ መያዝ የሚችል ለቤተሰብ መሆን የሚችል ቤት ነው። በውስጡ 2 መኝታ ቤትና 2 መታጠቢያ ቤት ነው ያለው። እንደሌላው 3 መኝታ አይደለም ያለው ይሄ ቤት 2 መኝታ 2 መታጠቢያ ነው። ሰፋ አድርጎ ስለሰራው 2 ሰርቪስ አለው። ትራዲሽናል ኪችን አለው። ዋጋ 22 ሚሊዮን ብር ነው የሚባለው። ዲጂታል ካርታ አለው። 175 ካሬ ሜትር ነው ብያችኋለሁ። ቀርባችሁ መደራደር ትችላላችሁ።
በሰባተኛ ደረጃ ይዤላችሁ የቀረቡት ቪላ ጃክሮስ አለማየሁ ጀርባ ወይም ደግሞ ጃክሮስ መብራቱ ጋር በመብራቱ መግባት ትችላላችሁ። በአለማየሁ ሳይድ መግባት የምትችሉ እጅግ በጣም ቆንጆ የሆነ ቪላ ቤት ነው። እንደምታዩት ኦፕን ኪችን አለው፣ ሰፊ ሳሎን አለው። ግቢው 3 መኪና መያዝ ይችላል። እዚህ ጋር እያየን የምንገኘው ዋናውን ማስተር ቤድሩሙን ነው። ይሄ ቤት በውስጡ 4 መኝታ ቤት አለው፣ 2 መታጠቢያ ቤት አለው። የመታጠቢያ ቤቶቹ እቃዎች አልተገጣጠሙም፣ ገና ናቸው። ቦሌ ክፍለ ከተማ ነው። ምንም ጭቅጭቅ የለበትም። ዋጋ 24 ሚሊዮን ብር እየተጠራ ይገኛል። ካሬው 190 ነው። 4 መኝታ፣ በጀርባ በኩል 2 ሰርቪስ እና ትራዲሽናል ኪችን አለው። ዋጋ 24 ሚሊዮን ብር፣ ድርድር አለው። በስምንተኛ ደረጃ እጅግ በጣም በቆንጆ ሳይት ውስጥ ጌትድ ኮምፓውንድ ውስጥ የሚገኝ 250 ካሬ ቪላ ቤት ነው። 3 መኪና በደንብ አድርጎ መያዝ ይችላል። ይህ ሰፈር አንደኛ ሰፈር ነው። አያት ዞን 3 የሚያቅሰው ካለ 24 ሰዓት ጥበቃ ያለበት ሳይት ውስጥ ነው የሚገኘው። እንግዲህ በውስጡ 3 መኝታ ቤት አለው፣ 2 ሰርቪስ አለው። እዚህ ጋር እንደምትመለከቱ እጅግ በጣም ሰፊ የሆነ ሳሎን ነው የምናየው። ኦፕን ኪችን እና የሽንት ቤት እቃዎቹን ገና አልተገጣጠሙም። እናንተ መቅጠም ትችላላችሁ። የዚህ ቤት ዋጋ 35 ሚሊዮን ብር ነው የሚባለው። በውስጡ 3 መኝታ ቤት አለው፣ 2 መታጠቢያ ቤት አለው፣ 2 ሰርቪስ አለው፣ ትራዲሽናል ኪችን አለ። ዋጋ 35 ሚሊዮን ብር። ቆንጆ ማቴሪያል ተጠቅሞ የተሰራ ቪላ ቤት ነው። ቀርባችሁ መደራደር ትችላላችሁ። በዘጠነኛ ደረጃ ደግሞ ሰሚት ፔፕሲ ወይም ደግሞ እሳት አደጋው የሚባል ሰፈር የምታውቃላችሁ። እዛ ሰፈር የሚገኝ ቪላ ቤት ነው። ይሄ ቪላ ቤት 183 ካሬ ሜትር ነው። ግቢው እንደምትመለከቱት እስከ 3 መኪና ድረስ በደንብ አድርጎ መያዝ ይችላል። በጣም ረጅም ነው በጎን በኩል። ይሄ ቤት በውስጡ 3 መኝታ ቤት አለው፣ 3 መታጠቢያ ቤት አለው፣ ኦፕን ኪችን አለ። በጀርባ በኩል ደግሞ ትራዲሽናል ኪችን 3 ሰርቪስ አለው። የዚህ ቤት ዋጋ 25 ሚሊዮን ብር እያለ ነው። ይሄ ቤት ለዋናው አስፓልት እጅግ በጣም ቅርብ ነው። 4ኛ ነው፣ 3ኛ ቤት ነው። እንግዲህ ዋጋ 25 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ፣ የተሟላ ዶክሜንት አለው። ይህ ቪላ ቤት የሚገኘው ወሰን ኮምፓውንድ ውስጥ ነው። ግቢው 4 መኪና መያዝ ይችላል። የዚህ ቤት አጠቃላይ ስፋቱ 400 ካሬ ሜትር ነው። 4 መኝታ፣ 3 መታጠቢያ ቤት አለው። ውስጥ ላይ በጀርባ በኩል ሳሎን፣ ኪችን እና መኝታ ቤት ያለው ሰርቪስ አለው በጀርባ በኩል። ዋጋ 52 ሚሊዮን ብር ነው የሚባለው። ውስጡ ጽድት ያለ ቤት ነው። እንግዲህ ራሳቸው ሰውየው ስለሚኖርበት ነው የውስጡ ቪዲዮን ያላሳየዋቸው። እንግዲህ እንደዚህ እያን 11ኛ ደረጃ ላይ ደርሰናል። ይሄ ቪላ ቤት 150 ካሬ ነው። ግቢው 1 መኪና በደንብ አድርጎ መያዝ ይችላል። የሚገኘው ሰሚት አትሌቶች መንደር ኮምፓውንድ ውስጥ ነው የሚገኘው። እንደምታዩት ሰፊ ሳሎን ያለው ይሄ ቪላ ቤት በውስጡ 3 መኝታ፣ 2 መታጠቢያ ቤት አለው። ከጀርባ በኩል 2 ሰርቪስ እና ትራዲሽናል ኪችን አለ። ዋጋ 19 ሚሊዮን ብር ነው የሚባለው። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ አለው። ሰፈሩ አንደኛ ነው። አትሌቶች መንደር ተመሳሳይ አንድ አይነት ቤቶች ናቸው ያሉት እዛ አካባቢ። ዋጋ 19 ሚሊዮን ብር፣ ዲጂታል ካርታ፣ የተሟላ ዶክሜንት ያለው ቪላ ቤት ነው። ቀርባችሁ መነጋገር ትችላላችሁ። 12ኛ ደረጃ ላይ ደርሰናል። አሁን የማሳያችሁ ቪላ ወሰን ነው የሚገኘው። 500 ካሬ ሜትር ነው ግቢው። ከ5 እስከ 6 መኪና በደንብ አድርጎ መያዝ የሚችል የግሪን ኤሪያ ስፔስ ያለው፣ በውስጡ 4 መኝታ፣ 4 መታጠቢያ፣ በጀርባ በኩል ደግሞ 3 ሰርቪስ፣ ሰፋፊ ሰርቪስ ነው ያለው። ትራዲሽናል ኪችን አለው። የዚህ ቪላ ቤት ዋጋ 65 ሚሊዮን ብር ነው የሚባለው። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ አለው። እጅግ በጣም ጽድት ያለ ቤት ነው ውስጡ። እያንዳንዱ መኝታ ቤቶች ሰፋፊ ናቸው። ኦፕን ኪችን አለ። እንግዲህ ቀርባችሁ መደራደር ትችላላችሁ። ዋጋ 65 ሚሊዮን ብር ነው ይጣራል። በ13ኛ ደረጃ ላይ ያቀረቡላችሁ ቪላ ቤት ሰሚት ካምብሪጅ ፊት ለፊት ወይም ደግሞ ሰሚት ሰንራይዝ ሪል ስቴት ጀርባ አትሌቶች መንደር ውስጥ የሚገኝ ቪላ ቤት ነው። ጥግ ይዞ ነው የተሰራው። እንግዲህ ይሄ ቤት በውስጡ 2 መኝታና 2 መታጠቢያ፣ ሳሎን፣ ኪችን ነው ያለው። ጥግ ይዞ ነው የተሰራው። ከዛ ውጭ እንግዲህ እንደምታዩት ከታች የፓርኪንግ ቦታው ሴራሚክ አልተሰራም። ግሪን ኤሪያ፣ ትልቅ ሰፊ ግሪን ኤሪያ ቦታ አለው። ዋጋ 35 ሚሊዮን ብር ነው የሚባለው። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ አለው። ሰፈሩ የለማ ነው። ከፈለጋችሁ እናንተ በጎን በኩል ቀጥላችሁ ፎቅም ቪላ መስራት ትችላላችሁ። በ14ኛ ደረጃ ላይ ያቀረብኩላችሁ ሰሚት ፍየል ቤት የዋናው አስፓልት ግልባጭ ላይ የሚገኝ ግቢው 1 መኪና መያዝ የሚችል እዛው ፍየል ቤት ፖሊስ ጣቢያውን የምታውቁት ካላችሁ እዛ አካባቢ ነው የሚገኘው። 150 ካሬ ሜትር ነው። ይህን የመሰለ ሳሎን እናገኛለን። ኪችን ካቢኔት አልተገጠመለትም። በጀርባ በኩል ነው ያለው። ተከራይቶ ነበር የሚገኘው። ቀለም እድሳት ያስፈልገዋል። ይህ ቤት እንግዲህ ለቢዝነስ እጅግ በጣም ምርጥ ሰፈር ነው። ከነቃው ተከራይቶ እስከ 200 ሺህ ብር ድረስ መከራየት የሚችል ቪላ ቤት ነው። የዋናው አስፓልት ግልባጭ ነው። በውስጡ 3 መኝታ ቤት አለው፣ 2 መታጠቢያ ቤት አለው። እዚህ ጋር የምናየው የኮመን የጋራ መታጠቢያ ቤት ነው። 3 መኝታ 2 መታጠቢያ ቤት አለው። ዋጋ 22 ሚሊዮን ብር ነው እየተጠራ የሚገኘው። ዲጂታል ካርታ አለው።
እጅግ በጣም ቆንጆ ሳይት ጥበቃ ያለበት ሰፈር ውስጥ ነው የሚገኘው። ይህን ይመስላል ትራዲሽናል ኪችናችን። 2 ሰርቪሶች አሉት። ዋጋ ቀርባችሁ መደራደር ትችላላችሁ። በ15ኛ ደረጃ ላይ ያቀረብኩላችሁ ቪላ ቤት ሰሚት አትሌቶች መንደር ኮምፓውንድ ውስጥ የሚገኝ ግቢው በጥቂቱ 2 መኪና በደንብ አድርጎ መያዝ ይችላል። ከ2 እስከ 3 ድረስ መያዝ ይችላል። ይህ ቪላ ቤት አጠቃላይ ስፋቱ 250 ካሬ ሜትር ነው። እንደምታዩት ኦፕን ኪችን ነው። ሰፊ ሳሎን ነው ያለው። በውስጡ 3 መኝታ ቤት አለው። እንደምትመለከቱት ማስተር ቤድሮም ነው። እዚህ ጋር የምንመለከተው የራሱ ቁምሳጥንና ሻወር ሽንት ቤት አለው። እዚህ ጋር ካስፈለገ ገንዳ መቅጠም እንችላለን። የማስተር ቤድሩም ሻወር ሽንት ቤት ነው። ይሄ 2ኛ የልጆች መኝታ ክፍል ነው። እዚህ ጋር ደግሞ 3ኛ የልጆች መኝታ ክፍል ነው። ይሄም የራሱ ሻወር ሽንት ቤት አለው። በውስጡ 3 መኝታ 3 መታጠቢያ ቤት ነው ያለው። ይሄ ቤት ዋጋ 30 ሚሊዮን ብር እየተጠራ ይገኛል። ዲጂታል ካርታ አለው። እዚህ ጋር ትራዲሽናል ኪችን እናገኛለን። 2 ሰርቪሶች አሉት። እንግዲህ የ2 ሰርቪሶች 1 ሻወር ሽንት ቤት አለ። ለዋናው አስፓልት ቅርብ ነው። ዋጋ 30 ሚሊዮን ብር ነው። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ እየተሟላ ዶክሜንት ነው ያለው። እናንተ እንግዲህ በባንክም በካሽም መታችሁ መደራደር ትችላላችሁ። 16ኛና የመጨረሻ የማቀርብላችሁ ቪላ ቤት ደግሞ ጃክሮስ አካባቢ ነው የሚገኘው። ይሄ ቪላ ቤት 230 ካሬ ሜትር ነው። ግቢው በጥቂቱ 2 መኪና በደንብ አድርጎ መያዝ ይችላል። ጃክሮስ ቦሌ ክፍለ ከተማ ነው። እንግዲህ የዋናው አስፓልት ግልባጭ ላይ ነው የሚገኘው። እዚህ ጋር የምንመለከተው ዋናውን ወይም ደግሞ ማስተር ቤድሩሙን ነው። የራሱ ሻወር ሽንት ቤት የተገጠመለት ቁም ሳጥን ያለው። እዚህ ጋር አንዳንድ የሽንት ቤት እቃ መገጠም ብቻ ነው የሚቀረው። እዚህ ጋር ደግሞ የእንግዳ መታጠቢያ አለን። ይህ ቤት በውስጡ እንግዲህ 3 መኝታ ቤትና 2 መታጠቢያ ቤት ነው ያለው። እዚህ ጋር የልጆች መታጠቢያ ክፍል አለ። እዚህ ጋር ትራዲሽናል ኪችናችንን እናገኛለን። እጅግ በጣም ሰፊ ነው። ይህ ቤት ሰርቪሱ G+1 ነው። እጅግ በጣም ቆንጆ ቤት ነው። እንግዲህ በቆንጆ ማቴሪያል የተሰራ ቪላ ቤት ነው። እንግዲህ ሰርቪሱ G+1 ነው። አሁን እየወጣን የምንገኘው ወደ 1ኛ ፍሎር ነው። 1ኛ ፍሎር ላይ እንግዲህ እዚህ ጋር ኪችን እናገኛለን። የኪችን ቦታ ነች እቺ። ይሄ ሳሎኑ ነው። መታጠቢያ ቤት አለው። እዚህ ጋር እንግዲህ ራሱን ችሎ ለአንድ አባወራ መሆን ይችላል። ዋጋ 38 ሚሊዮን ብር ይባላል። ቦሌ ክፍለ ከተማ ነው። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ አለው። ለዛሬ እንግዲህ ይህን ይመስል ነበረ። 16 ቤቶች አይተናል። ከነዚህ ውስጥ መግዛት የምትፈልጉት ቤት ካለ በ0946666330 አበበ ብላችሁ ደውሉልኝ። አማራጮች አሉን። በቀጣይ ደግሞ ባዶ ቦታዎችን ነው ይዤላችሁ የምመጣው። እስከዛ ድረስ መልካም ጊዜ፣ መልካም ቆይታ። አማራጮችም ስላሉ ደውሉልን። ባይ ባይ።